ሰማኝ እየሰማኝ አቶ ጆከር እሺ አቶ ጆከር የሉ ክቡር የተከበሩ አቶ ጆከር የፖለቲካው ሳይንቲስትና ፖለቲካው ተመራማሪ እንዲሁም በበርካታ የፖለቲካ ውይይት ላይ አንኳር ሀሳብ እየመረጡ ወደ ህዝብ የሚያስተዳድሩ ታላቁ አቶ ጆከር ወንድማችን ለጊዜው ድምጻቸው ሚውት ሆኗል። እንግዲህ ምዕመናን የአባይ ጉዳይ ማለት የኤርትራ ጉዳይ ከኔም አልፎ ከሁላችንም ኢትዮጵያ አልፎ ነገሩ ዓለም አቀፍ ዛሬ በቃ በግልጽ ብልጽግና ቀይ ባህር መፈለግ ብልጽግና አለግም እንዴ አንተ ልያማል አሁን ሻቢያዎች ይመስልሻል። እሱን ለኔ እና ውድ አድማጮቻችንና ተመልካቾቻችን ቀይ ባህር እኛ ኢትዮጵያውያን በሚሊዮን ተገዳድለን የዓለም ሚዲያዎች ሽፋን ያልሰጡብን ትልቁ ምክንያት ከባህር ስለወጣን ነው። እኔና ጆከር የማንስማማው የቀይ ባህር በር ስለሌለን ነው። ብዙዎቻችን ለረሃባችን መንስኤ፣ ለችግራችን መንስኤ፣ ለየትኛውም ነገር መንስኤ የባህር በር አለማግኘታችን ነው። የባህር በር ብናገኝ ዓለም ላይ አነጋጋሪ የሆነች ሀገር ትኖረናለች። ለምሳሌ ያክል ኢትዮጵያ እኛም በማን በኩል እንዳገኘ ያውቃለሁ። ኢትዮጵያ ለምሳሌ የቀይ ባህርን መንገድ ዘግቻለሁ ብትል ዓለም ሚዲያዎች ተቀባብለው ያወሩታል። ኢትዮጵያ ተደማጭነቷ ይሰማል። ምክንያት ሊኖራት ይችላል። ጥቅሜን አላስከበሩልኝም የምትለውን አካሎች መርከባቸው በዛ እንዳይተላለፍ ብትዘጋ እነሆ ኢትዮጵያ ታላቅነቷ በትላልቅ ሚዲያዎች ይነገራል። ከቀይ ባህር መራቃችን ስለ ሀገራችን ያለን ክብር ዝቅ ይላል። እኛ ኢትዮጵያውያን የሰው ልጅ በሚሊዮን ተገዳድሉ በሚሊዮን ነው የምላችሁ። አደገኛ የዘር ጭፍጨፋ ተደርጎ ድምጻችን ለዓለም ያልተሰማው ለምን ይመስላል? የቀይ ባህር ስለሌለ። አማራ ክልል ላይ የሚደረገው ጦርነት በዓለማችን ሚዲያ ላይ ሽፋን ያጣው ለምን ይመስላል? የባህር በር ስለሌለ ነው። ባህር በር ሲኖረን እቺ ባህር በር ያላት ሀገር እነሆ እየተናወጠች ነው ተብሎ ዓለም እንዲፈራ ዓለም መፍትሄ እንዲፈልግ እግዚአብሔርን ጆከር እየቀለድኩ አይደለም። ሰሞኑን ቀይ ባህር ቢኖረን አማራ ክልል ላይ የሚደረገው ጦርነት ዓለም አቀፍ ሊሆን ነበር። የቀይ ባህር አለመኖራችን የክፈል ፖለቲካ ቀከንበ እንግዲህ የመጣውን ችግር አብረን መቀበል ነው እንጂ ግብና ያለውን ነገር አሁን ይሄ ሻያጥላት በቀን እየገቡ ቀረጥዛ ምንም ባላማረኝ ግብና ኪስ ሲወፍር በቀን መጠጣት ይጀመራል። አሁን ስለመጠጥ ነው የምታወራው? ቡና ነው የምጠጣው። ከፍቼ ቪዲዮ ላሳይ ይችላል። ስለ ቡና ነው ማለት የፈለጉት ለምን መሰለህ? አንድ ትልቅ ሀገር በዚህ ምስል ዝቅ ጫፍ እንዳለች አካለን እሱን ማዕረጋ ስንሰማመን እኮ ጆከር ከእሱ ጋር እና በኋላ ቤትን ስትከፍት ከመሀሪ ጋር የምታነጋግረኝ ከሆነ እመጣለሁ። እስከዛው እሺ፣ በጣም አመሰግናለሁ። እንግዲህ ምዕመናን እኔና ጆከር መግባባትም መስማማትም አለብኝ ብዬ የማምን ሰው ነኝ። ምክንያቱም ቀይ ባህር አሁን ላለብን ችግር ራሱ ትልቅ ድምፅ የሚሆነን ቀይ ባህር ነው። ለአማራው መጨፍጨፍ ድምፅ የሚሆነው ቀይ ባህር ነው። ለትግራይ መጨፍጨፍ ድምፅ የሚሆነው ቀይ ባህር ነው። ምክንያት አለኝ። ይሄ ቀይ ባህር ማለት የዓለማችን
የንግድ እና የትላልቅ መርከቦች መመላለሻ ትልቅ ባህር እስከሆነ ድረስ የዛ ባህር ባለቤት ብንሆን ኢትዮጵያ ስትታመስና ስትተራመስ በውስጥ ጉዳዩ ዓለም ትኩረት ይሰጠን ነበር። ግን ዓለም ከቀይ ባህር ስለራቅን ምንም አያመጡም፣ ይገዳደሉ፣ ይጨፋጨፉ ብሎ ትቶናል እና የቀይ ባህር ዓላማው የቀይ ባህር ትልቁ ችግር የሁላችንም ኢትዮጵያን ችግር መሆን አለበት። ቀይ ባህር ቢኖረን እንሆ ድምጻችን በዓለም አቀፉ ይሰማ ነበር። በተለይ ይህ ባብል መንደብ የተባለው በአረበኛ ትልቁ ባህራችን ከዓለም ጋር የሚያገናኝ ከዓለም ጋር ሲያገናኝን ደግሞ እስከነ ክብራችን ነው። ቱሪና አፋ ይላል ጆከር የሚቃቀሙ አክቲቪስት ተው እንደዛ አይባልም። እና ቀይ ባህር ይመለከተናል። አማራን ይመለከተዋል፣ ትግራይን ይመለከተዋል፣ ሁሉም ነገር ይመለከተዋል። ያለ መስማማታችን ያለ ጭቅጭቅ ይሄ ሁሉ ድህነታችን ገበሬው ማዳበሪያ ቶንድ የሚናወሰውና የሚናወጠው ቀይ ባህር ስለሌለን ነው። ቀይ ባህር ቢኖረን አብይ አህመድን እንደምናሸንፈው ታውቃላችሁ ምዕመናን? ቀይ ባህር ቢኖረን ድምጻችን ዓለም እንደሚሰማው ታውቃላችሁ? አሁን ድምጻችን የማይሰማው በቀይ ባህር ስለሌለን ጌታ ይህ ሁሉ ትግራዋይ በሚሊዮን ተጨፍጭቡ ዓለም ጸጥ ያለው ለምን ይመስላል? ቀይ ባህር ስለሌለን የባህር ወደብ ስለሌለን። አሁን አማራ ክልል ላይ ይህ ሁሉ ቀውጢ ጦርነት ሽፋን ያላገኘው በዓለም ሚዲያ ላይ ለምን ይመስላል? ባህር ስለሌለን። ባህር ቢኖረን ዓለማት ሁሉ ይደነግጣሉ። ንብረታችንን ሀብታችንን የምናመላልስበት የቀይ ባህር ባለቤት የሆነችው ኢትዮጵያ በውስጥ እየታመሰች ነው፣ እየተናጠች ነው። አማራ የተባለ ምናምን ፌመስ እኮ ነው የምንሆነው። አሁን እኮ በሚሊዮን ሰው ጨፍጭፈች መፈመስ ያቃተን ለምን ይመስላል? ዋናው ደግሞ ፍምስና ነው። አገር እንደ አገር ከፈመሰች አሪ ሲሪየስ ማሎ ዚስ ታይም ካሚንግ እናሪ የባህር ባለቤት ብንሆን ይህ ሁሉ ትግራይ አይጨፈጨፍም ነበር፣ ዓለም ያስቆመው ነበር። ምክንያቱም የዓለማችን ትልቁ የንግድ ማስተላለፊያ የሆነው ቀይ ባህር ባለቤት የሆነችው ኢትዮጵያ በዚህ ደረጃ ከታነጸች እና ከተበጠበጠች እንደ ኢትዮጵያ የሆነ ሰዓት ላይ እኮ ዝም ብላ አነጋጋሪ ለመሆን የባበል መንደብ ቀይ ባህር መንገድ ዘግቻለሁ። ምክንያቱም ጥቅም እየተከበረ አይደለም ስትል አስባችሁታል? ዓለም እንዳለ በቢቢሲ በአልጀዚራ በምናምን ነው። አሁን ከኢትዮጵያ እኮ አልጀዚራ ጋር ለመቅረብ ቢቢሲ ጋር ለመቅረብ በሚሊዮኖች ህዝብ መሞት አለበት። አባይን ስለገደብን አይደል እንዲህ በአልጀዚራና ምናምን የመጣ ነው። እኛ ኢትዮጵያውያን እኮ ብዙ ዓለማቶች እኮ አያውቁንም። ብዙ ዓለም እኮ አያውቅንም። ታዋቂ የምንሆነው ግን አገራችን በተለይ ይሄ የቱሪዝም ሀብቱ ምኑ የሚመጣው ፌመስ ስትሆን አነጋጋሪ ስትሆን፣ ይሄ አነጋጋሪነት የሚመጣው ደግሞ ከዓለም ጋር ኮኔክትስ ፌክስስ ሜክስ ስታደርግ ገባ። እውነቴን እኮ ነው። ይሄ ቀይ ባህር የሚሉት ነገር ኢትዮጵያ ጋር የተያያዘ ሲሆን በቃ የቱሪዝም ሀብታችን ያድጋል ምናምን። ለምን ዓለም ላይ ያሉት ሀብታሞች እንዳለ ትኩረት ያደርጋሉ እንጂ ንግዳቸው፣ ብራቸው፣ መርከባቸው በዛ እኮ ነው የሚያልፉ። ኤርትራ እኮ ያስተሳሰቡ የመቀንጨር መንግስታቸው እየቀረጨረ ሀሳብ ዶሮት እኮ ነው ይህን ያክል ያልፈን እንጂ እኮ ልዝጋ አሁን ለምሳሌ ዓለምን መንገድ እዘጋለሁ ቢል ኤርትራዊ በ3 ሚሊዮን ህዝብ እንዴት ነው የሚዘጋው? ከዛ ዓለም ያለ መንግስት ኤርትራ የምትባል ሀገር እኮ የቀይ ባህርን እንትን ልትዘጋ ነው ሲባል ስንት ሚሊዮን ናቸው? ቁጥራቸው ነው የሚታይ እንዲህ 3 ሚሊዮን እንደዚህ ዝም በሉ ምናምን ተብሎ ነው 130 ሚሊዮን ህዝብ ያላት ኢትዮጵያ የቀይ ባህርን መንገድ ዘጋች። ለምን ዘጋች? ጥቅሟ ስላልተከበረ። በዓለም ነው የሚታወቀው። በዓለም ሶማሌ እኮ በዓለም የታወቀች ሀገር እኮ ሶማሌን ማያውቅ መርከቦችን አታልፏትም በዚህ እያለች ያውም እኛ ማነቆ ላይ እኮ ያለን ወሳኝ ቦታ እኮ ነው። አሰብ ከየመን ጋር ጠባብ ባህር እኮ ነች።
አንድ መርከብ ሲያልፍ እንዲህ ነው የምታየው። አንተ ማነህ? ወዴት ነው? የት ሀገር መርከብ ነው? ና ቆም ማን አባለ በዚህ ለፍ ያለ አስባችሁ